ሰላም እንዴት ናችሁ? እኔ ቲጂ ቴክ ነኝ። ከዚህ ቻናል ሁሌም በኦንላይን ስራ ዘርፍ ያለውን ጠቃሚ መረጃዎችን ሁሌም የምታገኙበት ቻናል ነው። እኔም ለእናንተ እንዲሆን ዘንድ ብዙ አሪፍ ቪዲዮዎችን እየሰራው ይለቅላችኋለሁ። እናንተም ደግሞ አካውንት አዲስ ስለሆነብኝ ሰብስክራይብ በማድረግ ለብዙ ሰው እንዲደርስ ላይክ፣ ሼር በማድረግ ተባበሩልኝ። ለዛሬም ደግሞ ለእናንተ እንዲሆን አሪፍ ሀሳብ ይዤላችሁ ነው የመጣሁት። በቲክቶክ ዙሪያ ነው። ኦፊሻል የሆነ የቲክቶክ አካውንት አከፋፈትን የሚያሳያችሁ። ይህን ስቴፖችን ብትከታተሉ ቪዲዮውን ላይክ እያደረጋችሁ አካውንትን ደግሞ ለብዙ ሰው ሼር እያደረጋችሁ ጥሩ ቪው እንዲያገኝ ተባበሩኝ እላለሁ። ለዛሬም ደግሞ የሚሆነውን ሀሳብ በዚህ የምሰራላችሁ ይሆናል። አሁን ወደ ቲክቶክ አካውንት አከፋፈት ነው የምንገባው። ስለዚህ ስቴፖችን በደንብ ተከታተሉልኝ። በመጨረሻ ላይ ያልገባውን ነገር ደግሞ በኮሜንት ጠይቁኝ። አሁን ወደ ቪዲዮ። ኦፊሻል የሆነውን የቲክቶክ አከፋፈት እንዴት እንደምትከፍቱ አሳያችኋለሁ። ሁለት አይነት ቲክቶክ አለ። ቲክቶክ ላይት እና ኖርማል ቲክቶክ የሚለው አለ። ቲክቶክ ላይት የሚለውን መጠቀም የለባችሁም። ኖርማል ቲክቶክ የሚለውን እንደዚህ በመንካት ከዛ ፕሮፋይል የሚለውን ትነካላችሁ። እዚህ ጋር ነው ዋናው ማስተካከል ያለባችሁ ነገር። እዚህ ኢትዮጵያ ይላል አካውንት ሪጅኑን ሎኬትድ ኢን ኢትዮጵያ የሚለውን ነገር አለ። ይሄን ነው መቀየር ያለባችሁ ማለት ነው። ከዛ ይሄን እንደዚህ ጫን ስታደርጉ ሀገራትን ያስመርጣል። ሀገርን ስትመርጡ ዩናይትድ ኪንግደም ኦር ዩናይትድ ስቴት ከሁለት አንዱን መምረጥ ትችላላችሁ። ከአውሮፓ ሀገራት ስታደርጉ ነው ኖርማል ሆኖ በቪው መክፈል የሚችለው ማለት ነው። ስለዚህ ዩናይትድ ኪንግደም የሚለውን እንደዚህ መርጣለሁ። ከዛ እንደዚህ ከመረጥኩኝ በኋላ ሳይን ኢን ብዬ ነው የሚገባው። መጀመሪያ ጂሜል ክሬት ጎግል ውስጥ ጂሜል ክሬት ስላረኩኝ 24 ሰዓት መቆየት ይፈልጋል። ከዛ በኋላ ከላይ ያለውን ትጫናላችሁ። ኢሜል የሚለውን ስትመርጡ እንደዚህ ሲያመጣ ጂሜልን ታስገባላችሁ። መጀመሪያ ክሬት ያደረጋችሁትን እዚህ ጋር ክሬት ያረኩት ስላለ እኔ አስገባለሁ። ይሄ መጀመሪያ ክሬት ያረኩት ጂሜል ነው። እሱን እንደዚህ ሲያስገባ ኮድ ይልክልኛል። ያው እንደዚህ ኮድ ቬሪፊኬሽን ቼክ ዩር ኢሜል አድሬስ የሚለውን ነገር አምጥቷል። ከዛ ባክ አድርጋችሁ ወጣችሁ ከዚህ ጂሜል ቦክስ ኮድ ትቀበላላችሁ ማለት ነው። እንደዚህ አይነት ኮድ ያስገባል። ኮድ ባለ 6 ዲጂት ኮድን ያስገባል። ያን ኮድ ደግሞ ተጠቅማችሁ ትከፍታላችሁ ማለት ነው። እዚህ ጋር ብሬዝዴ የተወለዳችሁበትን ዓመተ ምህረት ቀን መርጣችሁ ታስገባላችሁ። እንደዚህ አምጥቷል ማለት ነው። እንደዚህ እኔም የሚፈልገውን እናንተ የምትፈልጉትን የራሳችሁን ስም እዚህ ጋር ታስገባላችሁ። እሺ እንደዚህ ከፍቶልኛል። የከፈተውን ቼክ ለማድረግ እዚህ አካውንት የሚለውን ትነካላችሁ። ከዛ አካውንት ኢንፎርሜሽን የሚል ነገር ያመጣል። ያው አካውንት ሪጅን ዩናይትድ ኪንግደም የሚለውን በዚህ መልክ ጨርሶልኛል ማለት ነው። ስለዚህ በዚህ መልኩ መክፈት ትችላላችሁ። ሀሳብ አስተያየት ካለ መጠየቅ ትችላላችሁ በኮሜንት።